الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. أما بعد يأصل الثلاثان ትምህርት እያየን ሰባተኛው ድርስ ላይ ደርሰናል ማለት ነው። ወደሊሉ ማስረጃው ሸሃደቲ ሸሃዳ ለሚለው መመስከር የሚለው ማስረጃው አነ ሙሐመደን ረሱሉላሂ ሙሐመድ የአላህ መልእክተኛ ናቸው ለሚለው ማስረጃው ቀውሉሁ ተዓላ ከፍ ያለው የአላሁ ሱብሓነሁ ወተዓላ ንግግር ነው። ለቀድ ጃአኩም በርግጥ መጣላችሁ ረሱሉን መልእክተኛ መጣላችሁ ሚን አንፉሲኩም ከነፍሶቻችሁ ከናንተው ማለት ነው። አዚዙን ሀያል የሆነ አለይህ በሱ ላይ ማዓኒቱም የናንተ መሸቃ ችግር ከባድ የሆነበት ማለት ነው። ሐሪሱን የሚጓጓላችሁ አለይኩም በእናንተ ላይ ቢልሙእሚኒና በአማኞች ረኡፉን አዛኝ ነው። ረሒሙ እጅግ በጣም አዛኝ የሆነ ማለት ነው። በአማኞች ላይ እጅግ በጣም አዛኝ የሆነ ከናንተ የሆነ ችግራችሁ በጣም የሚያስጨንቀው የሆነ ከናንተ የሆነ መልእክተኛ ከናንተው መጣላችሁ ማለት ነው። ወማአና ሸሃደቲ ደግሞ ሸሃደቲ ለሚለው ምስክር ለሚለው ትርጉሟ ማለት ነው። ወማአና ሸሃደቲ ትርጉሟ አነ ሙሐመደን ሙሐመድ የሚለው ረሱሉላሂ የሚለው ትርጉሟ የዚህ ማለት ነው። ጣዓቱሁ መታዘዝ ነው። ፊማ አመር በአዘዘው ላይ መታዘዝ ነው። ይሄ ወማአና ሸሃደቲ አነ ሙሐመደን ረሱሉላሂ የሚለው ጣዓቱሁ ፊማ አመር ባዘዘው ነገር ላይ መታዘዝ ነው ማለት ነው። ወተስዲቁሁ እውነት ማለት ነው ደግሞ ፊማ አኽበር ነቢዩ ዓለይሂ ሰላም በተናገሩት ነገር ላይ የተናገሩትን ነገር እውነት ብሎ መቀበል ማመን ማለት ነው። ወጅቲናቡ መራቅ ነው። ማነሃ የከለከለውን አንሁ ከዛ ከከለከለው ነገር መራቅ ነው። ወዘጀር ከገሰጡትና ከከለከሉት ነገር መራቅ ነው። ወአነ ላ ያዕቡደ አላህ አላህን ላያመልክ ነው። ኢላ ቢማ ሸረዐ በደነገገው ቢሆን እንጂ ዝም ብሎ በስሜት ተነስቶ አላህን ላያመልክ ነው ማለት ነው። አንድ ባሪያ የአላህ ባሪያ አላህን ዝም ብሎ በስሜቱ ወይም እየፈጠረ ላያመልክ ነው። ኢላ ቢማ ሸረዐ በደነገገው ቢሆን እንጂ ማለት ነው። መልእክተኛው በነገሩት ባዘዙት በዛ መልክ ነው እንጂ በስሜት ተነስቶ አንድ የአላህ ባሪያ ላያመልክ ነው ማለት ነው አላህን። ወደሊሉ ሶላቲ ሶላት ለሚለው ደግሞ ማስረጃው ወዘካቲ እንዲሁም ዘካ ለሚለው ሶላትና ዘካ ለሚለው ማስረጃው ወተፍሲሩ ተውሂዲ እንዲሁም ተውሂድን የሚያብራራት የሚፈስራት ቀውሉሁ ንግግሩ ተዓላ የአላሁ ሱብሓነሁ ወተዓላ ንግግር ነው። ወማ ኡሚሩ አልታዘዙም ኢላ ቢሆን እንጂ ሊዕቡዱላህ አላህን ሊያመልኩ ቢሆን እንጂ አልታዘዙም። ሙኽሊሲነ ሲያመልኩ ደግሞ ጥርት ያደረጉ ሁነው ማለት ነው። ለሁ ለሱ አዲነ ዲንን ለሱ ጥርት ያደረጉ ሁነው ነው። ሁነፋአ ቀጥ ያለው ሁነው ማለት ነው። ወደ ትክክለኛ ቀጥ ብለው ወዩቂሙ ሶላተ እንዲሁም ሶላትን ቀጥ አድርገው ሊሰግዱ ወዩእቱ ዘካተ እንዲሁም ዘካን ሊሰጡ ወዩእቱ ዘካተ ዘካንም ሊሰጡ ነው። ወዛሊከ ይህ እኮ ዲኑል ቀይመ ቀጥ ያለ ዲን ነው። ይህ ዲን ቀጥ ያለ ዲን ነው። ወደሊሉ ሲያሚ የጾም ማስረጃው ደግሞ ቀውሉሁ ንግግሩ ተዓላ ከፍ ያለ አላሁ ሱብሓነሁ ወተዓላ ንግግር ነው። ያ አዩሃ ለዚነ እናንተ ያመናችሁ ሆይ አመኑ እናንተ ያመናችሁ ሆይ ኩቲበ ዓለይኩም በእናንተ ላይ ተጻፈ አስያሙ በእናንተ ላይ ጾም ተጻፈ ከማ ኩቲበ እንደተጻፈው እንደተደነገገው አለዚነ በእነኛ ላይ ሚን ቀብሊኩም ከእናንተ በፊት እንደተደነገገው ሁሉ በእናንተም ላይ ጾም ተደነገገባችሁ። ለዓለኩም ይከጀላልና ተተቁን ተፈሩትና ተጠነቀቁት ዘንድ ይከጀላልና። ወደሊሉ ሐጂ የሐጅ ደግሞ ማስረጃው ቀውሉሁ ተዓላ የአላሁ ሱብሓነሁ ወተዓላ ንግግር ወሊላሂ ለአላህ አለናሲ በሰዎች ላይ ሒጁል በይቲ የአላህን ቤት መጎብኘት መን ስተጣዓ የቻለ ኢለይሂ ወደሱ ወደ ቤቱ ለመሄድ ማለት ነው። ሰቢለን መንገድን አቅም ያለው ገንዘብ ያለው
በሰዎች ላይ ግድ ነው ማለት ነው። የደረሰ የሆነ አቅም ያለው የአላህን ቤት መጎብኘት ችሎታ ያለው ሰው ግዴታ ነው ማለት ነው። ወመን ከፈረ የካደ ደግሞ ፈኢነላሃ አላህ ሱብሓነሁ ወተዓላ ገኒዩን የተብቃቃ ነው አኒል ዓለሚን ከዓለማት ጌታ የተብቃቃ ነው።